ሰላም አለይኩም ወራህመቱላሂ ጀማው ሰላም እንዴናችሁ? ሙናኔ በአዲስ ደስ በሚል ሌላ ታሪክ መጥቻለሁ። ካሁን በኋላ ደግሞ ያው በራሴ ቪዲዮ ለመምጣት ተገድጃለሁ። ምክንያቱም ዩቲዩብ ላይ ቪዲዮ ኮፒራይት እያጨናነቀውና አንዱም ቪዲዮ እየተቆረጠ አንዳንዴም ደግሞ ዲሌት እያደረገብኝ ስለሆነ የግድ በቪዲዮ መምጣት አለብኝ። ለምትሰጡኝ ሀሳብ አስተያየት በጣም ነው ማመሰግነው። አብዛውባችሁ እንቀጥል። ጀምረው ገና የ14 አመት ልጅ እያለሁ ነበረ። የዛ ጊዜ ሀገራችን ላይ እስከ 4ኛ ክፍል ብቻ ስለነበረ ትምህርት ቤት ያለው ከ4ኛ ክፍል በላይ ያለውን በስንቅ ነበር የምንማረው። ያንንም ጊዜ አባታችን የትምህርት ፍቅር ስለነበረው ሁላችንንም የቻለው ድረስ አስተምሮ ነበረ። ያው የጨረሰ ባይኖርም እና ሜኔ ተራ ደርሶ ከ4ኛ ክፍል በኋላ ወደ ከተማ ሄደን እንማር ስንቅ ተዘጋጀልን። አብዛኛው ጓደኞቼ ቢያቋርጡም እኔ የአባቴ ፍቅር የትምህርት ፍቅር ተጨምሮበት እኔ መማር ፈልጋለሁ ብዬ ወደ ከተማ ቤት ተከራይተውልን አንድ ጓደኛዬ ጋር ያንን ቤት ይዘን መማር ጀመርን። ያኔም እኛ 5ኛ ክፍል እየተማርን ባለንበት አንዲት የሰፈራችን ልጅ አንደኛ ለትምህርት ሄዳ በስንቅ እየተማረች ያለችበት ቦታ ላይ አፈቀርኩ ብላ ስትጃጃል ፍቅር ያዛትና አረገዘች ተባለ። አገር ምድሩ ሁሉ ጉድ አለ። የዚህን ጊዜ እኛም ቤተሰቦች አይ ይሄ ነገር ደግሞ ቀስ እያለ ወደኛም ቤት መምጣቱ አይቀርም የሴት ልጅ ትምህርት ሲጀመር እኮ ብለው አባታችንም አይ በቃ ይቅርብኝ ሲል እናታችንም እንደው በጭራሽ አይሆንም ልጆቼ መዳር ፈልጋለሁ ባይማሩ ጠንቀር ይበላለች። ከዛም በዛ ሁኔታችን የተወሰነ ከቆየም በኋላ አባቴ ሽማግሌ ጠይቆት ለባል ሰጥቶኝ ነበረ። እኔ የሰማሁትም ያወቅኩትም ምንም ነገር ስላልነበረ 5 ቀን ትምህርት ቆይቼ አንድ ቀን አርብ ላይ አመሻሽ አካባቢ ወደ ቤታችን ለቅዳሜና ለእሁድ ሄድኩኝ። ሲሄድ ቤት ውስጥ ድግስ ስለነበረ ሁሉም ጉድ ጉድ ይላል። ከዛም መመለው ግራ ግብት ብሎኝ ያንንም ያንንም ባይኔ እየተመለከኩኝ ወደ ወንድሜ ሚስት ተጋብዬ ቆይ ምንድን ኖሮ ነው እንደዚህ ጉድ ጉድ የምትሉት አልኳት። እሷም እየሳቀች ኧረ እባክሽ አላቀለ ማለት ነው አለች። ኧረ እኔ ምንም የማውቀው ነገር የለም አትነግሪኝም እንደ ስላት እሷም ልታገቢ ነው አለ ፍጥጥምሽ ቀን ተቆርጦ ነው ብላኝ አረፈች። ከዛ እኔም ሌላ አማራጭ ስላልነበረኝ እሺ ማን ያጨኝ ለማን ነው የተሰጠሁት እያልኩኝ እሷም በሹክሹክታ ጠየኳት። እሷም እንትናኔ እንትናለሽ ብላ ስትለኝ ልጁን አወቅኩት። በደነግጥም ምንም አማራጭ ስላልነበረኝ ዝም አልኩኝ። ከዛም ከጮኝነት በኋላ ለ1 አመት ቆይተን በአመታችን ተጋባን። የተጋባ ነው እኔና እሱ ተዋደን ተፋቅረን ተፈላልገን ሳይሆን በቤተሰብ ቢሆንም ከተዋደርን በኋላ ከተጋባን በኋላ ግን ተዋደደን እንደገና ተፋቀርን። ተጋብተንም ደስተኛ ሆነን የተወሰነ እንዲኖርን እኔ ጤና አጣሁኝ። አንዳንዴ ራስ ምታት፣ አንዳንዴ ደግሞ ሆዴ፣ አንዳንድ ጊዜ ደግሞ ዝም ብሎ ሰውነቴ ከመሬት ተነስቶ እብጥብጥ የሚል ነገር ነበረው። እኔ እንደዛ በሚሆንበት ሰዓት እሱም ሆነ ቤተሰቦቹ ባለብዙ መሬትና ከስባቸው ከልክ በላይ ስለነበረ የኔም በሽታ በዙሪያ ያሉት ከልግም እንጂ ከበሽታ አልቆጠሩትም ነበረ። በዛም ሁኔታ የተወሰነ ከተቀመጥኩ በኋላ አባቴ ሁኔታዬን ሲመለከት አይ በዚህ ሁኔታሽ እዛ ቤት ውስጥ አትቀመጪም ነይ ቶሎ ብሎ ወሰደኝ። እኔም ከአባቴ ቃል መግባት ስላልፈለኩኝ እሺ ብዬ ወደ አባቴ ተመልሼ ሄድኩኝ። ከሄድኩኝ ከተወሰነ ቀን በኋላ ባለቤቴ እንደገና መልሶ ወደ ቤተሰቦቼ ቤት መጣ። እዛም ከሄድን በኋላ አባቴ ልጅ እንደዚህ ታማ ጤናታ አብረሃት ትመለስም በቃ ፍታት አለው። አባቴም ያንን ያለበት ምክንያት ቤተሰቦቹ የውጩንም የቤቱንም ስራ ቀልጥፍጥፍ አድርጌ እንዲሰራ ስለሚፈልጉ እኔ ደግሞ ከቤት ውስጥ ወጥቼ መስራትና መንቀሳቀስ በጣም አቅቶኝ ስለነበረ ነው። እሱም የዚህን ጊዜ እኔ ምንም ነገር እንድትሰራ አልፈልግም፣ ግን ብቻ ዱርዬ ስመለስ ቤት አልጣት ምንም ነገር አላሰራትም፣ ሁሉንም እኔ እሰራለሁ፣ ውሃም ሳልቀር እኔው ቀዳላታለሁ ብሎ አባቴን ለምኖ ወሰደኝ። ባለቤቴም በቃሉ መሰረት በጧት እየተነሳ ሄዶ ውሃ ያመጣልኛል። እናቱ ታማሚ ቢሆኑም በጣም ይወዱኛል፣ እኔም በጣም ወዳቸው ነበር። እንደዛው ሆኖ ግን የኔ ጤና ምንም መሻሻልና ለውጥ ስላልነበረው ሁሉም ነገር ካቅም በላይ ሲሆን አባቴ የመጨረሻ ጊዜ አይ በቃ አይሆንም ልጅን ፍታ ብሎ ጥብቅ አድርጎ ያዘው። የዚህን ጊዜ እኔ አልፈታም ብሎ ተነስቶ በባህር ሄደ።
እኔም በባህር ሲሄድ ጊዜ በጣም አዝኜ በበሽታዬ ላይ በሽታ ጨምሬ ነበረ። እናቱን ከኔ የባሰ ታሞ ስለነበረ ቢያንስ እንኳን እሱ እስከሚገባ እናቱ ጋር መሆን አለብኝ ብዬ ወደ ቤተሰቦቹ ጋር ተመለስኩ። እዛም ከሄደ በኋላ ማልቀስ ነበረ ስራዬ። እሱም ሄደ፣ እኔም ቤተሰቦቹ ጋር ተቀምጬ ልብሱን እያሸተትኩ እያለቀስኩ ስብሰለሰል ሳይሳካለት ቀርቶ ተመለሰ። የዚህን ጊዜ በጣም ነበረ የተደሰትኩት። ከተመለሰም በኋላ እንደገና ደግሞ አሁንም በጣም ታመምኩኝ። የዚህን ጊዜ ሳለቅስና ስሰቃይ በቃ ይፈታሻል አለኝ አባቴ። የዚህን ጊዜ ባለቤቴ እንደገና ደግሞ መልሶ ዳግመኛ በባህር ሄደ። አሁንም ይመለሳል የሚል ተስፋ ኖሮ ብጠብቀውም ይሄኛው መንገድ ግን ተሳካለትና ሳውዲ አረቢያ ገባ። የዚህን ጊዜ እኔም ጠቅልዬ አባቴ ቤት እጅ ገባሁኝ። አባቴም የተወሰነ እነሱ ጋር ከተቀመጥኩኝ በኋላ ቤት ተከራይቶ አስቀመጠኝ። እዛም ከተማ የተወሰነ ቆይቼ እኔም መሄድ እፈልጋለሁ ብዬ ፓስፖርት አወጣሁ። እድሜ ባለሁበት 18 ዓመቴ ነበረ። ከዛም በዛ እድሜ በኢቃማ ለመምጣት በሞክር አልሳካልኝ አለና አማራጭ ሳጣ በየመን አየር መጥቼ መካ ስገባ ተያዝኩኝ። መልሼ እስር ቤት 20 ቀን ቆይቼ ተሳፈርኩ። በድጋሚ በ15 ቀኔ በባህር ገባሁ። አብረው የሀገር ልጆች አሉ በፍቅር ተንከባክበው ሪያድ እህቶቼ ጋር ደረሱኝ። ሪያድም ከገባን በኋላ እህቶቼ ተቀብለውኝ የተወሰነ ቆይቼ ስራ ገባሁኝ። ስራ ገብቼ ከ7 እስከ 8 ወር ሰርቼ በዛ ቆይተው እሱም እኔም ሳንወጣ የተወሰነ ሰርተን እሱን ከገጠር መጥቶ እኔም ከስራ ወጥቼ ተገናኘን። ተነፋፍቀን ጥሩ ጊዜ ያሳለፍን። የዚህንም ጊዜ አባቴም ይፍታት እያለ ስለነበረ የምንኖረውም ደግሞ እህቴ ጋርና የእህቴን ያገባ ሰው ወንድም ጋር ስለነበረ እኔና እሱን ለማፋታት የቻሉትን ሁሉ ያደርጉ ነበር። ከዛም አንድ ቀን እህቴ የሆነ ክላስ ቁጭ ባልኩበት ሰታት ብላ አጠገቤ መጣች። አይኗን አፍጣ እኔ ምልሽ ባልሽ ምን እየሰራ እንደሆነ አይተሽዋል አለችኝ። ነረን ያላየሁትም ምን ያደርጋል እያወራ ነበር እዛ ክላስ አልኳት። እሷም ሂጂና ጉዴሽን ያለችኝ። እኔም ተነስቼ ስሄድ ባሌ የሆነች ዘመዱ ሚስት ጋር ቁጭ ብለው እያወሩ ነበረ። ከዛ እኔም አጠገባቸው እጄ በጣም ተናድጄ ስለነበረ እዚች ጭምደዳ ጋር ምን እያደረክ ነው ብዬ አንባረኩበት። የዚህን ጊዜ ተናዶ ነበርና እሱንም ጨምሬ የተናገርኩት መሰለውና እፊቱ የነበረውን የሙሴ ጠርሙስ አንስቶ ወረወረብኝ። የፈጣሪ ጥበቃ ነበርና ደግነቱ በወረወረው ጠርሙስ አላገኘኝም ነበረ። የዚህንም ጊዜ እህቶቼ ከባለፈው የተሻለ የበለጠ ከአባቴ ይፍታት ከሚለው የባሰ ሰበብ አገኙና አይ በቃ ይፍታት እያሉ ቤተሰብም ጋር ደውለው ሊገላት ነበረ እያሉ ወሬውን ጭምርምር ቅመም እያደረጉ ዘሩት። የዚህን ጊዜ አባቴም ከሀገር ቤት ደውሎ ልጄን አፋቱልኝ፣ ወንድሙ የሚስችል ልጅ ፍታ፣ እህቶችም እህታችንን ፍታ እያሉ ሲነዘንዙት እሱም እንደገና እሺ ልፍታሽ ብሎ ጠየቀኝ። እኔም አዎ ፍታኝ አልኩት። ከዛ እሱም እሺ በቃ ብሎ ከቤቱ ልቅ ብሎ ፈትቻታለሁ ብሎ ሄደ። እኔም ከሱ መለየቴን አላመንኩም። ሀዘን ውስጥ የገባ እሱም ከቤት እንደወጣ ብን እንዳለ ጥፍት አለ። እኔም ከ3 ቀን በኋላ ስራ ተገኝቶልኝ ስራ ብገባም ስራው አልተሰራኝም። ስራዬ ሁሉ ነገሬ ማልቀስ ሆነ። የዚህን ጊዜ ደወለልኝና አወራን። መልሽሻለሁ አለኝ። እህቶቼም ወንድሙም ማንም ሳይሰማ እኔና እሱ ጧትም ማታም ውሎ አዳራችንን ማውራት ቀጠልን። ከዛ የተወሰነ ጊዜ ቆይቼ ወደ ቤት ስራውን ጥዬው ስመለስ እሱም ቤት ተመልሶ ነበረ። መመላለሳችንም እህቶችና ወንድሙ ሲሰሙ አበዱብን። ከዛም አልፈው እኔና እሱ አንድ ላይ እንደሆነ የቻሉትን ሁሉ ያደርጋሉ። ከተወሰነ ጊዜ በኋላ እኔ ስራ ስላላገኝ እህቴ ስራ አግኝታ ሁሉም ሲሄዱ እሱም ደግሞ ወንድሙ የቀን ስራ ሲሰራ ብቻችንን መዋል ጀመርን። እንደዛው ሆኖ ግን ብቻችንን ብንውል ብናወራና ብንተያይም እኔ ያችን ፈትቼሻለሁ የሚለውን ቃል ከሰማሁ ወዲህ ውስጤ ሻከረብኝ። እንደ በፊቱ መሆን እያቃተኝ መጣ። እዚህ መሀል ታላቅ እህቴ ስራ ፈልጋ የሆነ ስራ አስገባችኝ። ስራው በጣም ከባድ ነው። ከሷ ጋር ቅርብ ስለሆነ እየተቆጣኝ መስራት ጀመርኩ። ከዛም ነገሩን ሁሉ ሳየው ከበድ ሲለኝ መስመሬንም ቀይር አድርጌ ከእህቴ ውጭ ከማንም ጋር ሳልገናኝ ድብቅ ብዬ ዝም ብዬ መስራት ጀመርኩኝ። ያንም ሁኔታዬ ለ4
ወር ዘለቀ። 4 ወራትም በኋላ የገባሁበት ቤት 2002 ደሞዝ ተስማምቼ ነበርና በኋላ ላይ ግን ደሞዝ 1800 ብቻ ነበር የሰጡኝ። እኔም በጣም አዝኜ አልቅሼ ተናድጄ ተበሳጨሁበት። እሱም በዛ እያለ ሁሉም ቦታ ይፈልገኝ ነበረ። እኔ ግን ቤበት ስለጠፋውኝ በምንም ነገር ሊያገኘኝ አልቻለም። ከተወሰነም ጊዜ በኋላ በዛም በዚሁም ብሎ ስልኬን አግኝቶ እንዲያጋጣሚ ቁጥሬን አግኝቶ ደወለልኝ። ለምን እንደዚህ ትጎጂኛለሽ? አብረሽ መኖር ካልፈለግሽ ነይ ፊት ለፊቴ፣ አልፈልግም በይኝ፣ እፈታሻለሁ፣ በነጻነት ትኖሪያለሽ አለኝ። እሺ እመጣለሁ ብዬው እህቴን ሄዳለሁ ሲላት አበደችብኝ። አልሰማሽም ብያት የሆነ የአባቴ ዘመዶች ይዘውኝ እንሄድ ብያቸው እነሱም እሺ ብለው ሽማግሌ ሊሆኑ ተስማምተው ዘመዴ ጋር ሄድኩኝ። እዛም ከሄድኩኝ በኋላ እህቴም ከነባሏ እቤት ነበረችና ባሌም እዛ ሆኖ ምን አጥፍቼ ነው ፍቺ ድረስ የምንደርሰው ብሎ አቤቱታውን አቀረበ። ከብዙ ንዝንዝና ጭቅጭቅ በኋላ የወሰደ ዘመዴ ለመጀመሪያም ለመጨረሻም ጊዜ በእኔ ተሸንገይ፣ የመጨረሻ አንድ ድል አሰተሽ አይበት፣ እማይሆን ከሆነ ነገሩን አይተሽው እኔው ራሴ አለያይሻለሁ ብሎ ሸምግሎ አስታርቆን ተመልሶ ሄደ። ከዛም ሁሉንም ነገር ትተን በፍቅርና በደስታ ለ1 ወር አብረን ከኖርን በኋላ መውለድ ይፈልግ ስለነበረ ራሴን እንኳን አመመኝ ስለው ሳይተኛ ነበር የሚያነጋው። እንዲህ እያለን የተወሰነ ከቆየም በኋላ አንድ ቀን እኔ ምን እንደነካው ምን እንዲወሰወሰው አላቅም፣ ያልጠበቅኩትን ጥያቄ ነበረ የጠየቀኝ። ተኝተን እንደዚህ በጀርባችን ተንጋለን ጣራ እየተመለከትን እኔ ምልሽ ብሎ ነገሩን አነሳ። እኔም ስለው እኔ በባህር ጥዬሽ እንደመጣሁኝ ማንም ወንድ ጋር ተገናኘሽም አለኝ። ጥያቄው ግራ ማጋባኝ አስደነገጠኝም። ሁኔታው ግራ አጋብቶ የተደናግጬ ምን እየሆነ ነው እያልኩኝ እየተመለከኩኝ ባለሁበት እንደገና ደግሞ አሁንም መልሶ ነገሩን አነሳው። እሺ ሌላው ይቅርና ቁርአን ምተሽ ትማያለሽ ወይ ብሎ ጠየቀኝ። እንዴ የሰውዬ ምን እየሆነ ነው ብዬ ወዴ አዎ ከፈለክ አምጣ ለማለል አልኩት። ከዛ ከተንጋለልኩበት ብድግ ብዬ ቁጭ ብዬ ዳንጣ ምልልሃለሁ ግን ደግሞ አንተስ ብዬ አይኔና ኩረጥርጬ ጠየቅኩት። እሱም አይ እኔም አንድ ቀን ተሳስቻለሁ አለኝ። እኔም ከውብዬ ደንግጬ መሀላችን ምን አይነት ክፍተት ተፈጥሮ በምንስ አጋጣሚ እንደዚህ አይነት ስህተት ላይ ልትወርቅ ቻልክ ብዬ አፋጠጥኩት። እሱም ጭራሽ ነው አረብ ሀገር ሳይሆን ኢትዮጵያ ያለን የሆነ ጊዜ የሩቅ ቦታ ለእሶ ሄዶ ከለእሶ ሲመለስ መንገድ ላይ መሽቶባቸው አድሮ እዛ አጋጣሚ ላይ የተፈጠረ ስህተት ነው አለኝ። እኔም ከጥፋቱ ማመኑ በጣም አናዶኝ አበሳጭቶ የነበረና አንዳንድ ነገሮች ተነጋገርን። እሱም ያለፈ ነገር ስለሆነ እኮ ነው የነገርኩሽ ብሎ ማስተባበል ጀመረ። እኔም እንደዛ ካልክማ እንዴ ካሳ እንደሆነኝ ወርቅ አልብሰኝ አልኩት። እኔ ያንን አልኩት የሚለኝን ነገር ለመስማት ነበረ። የሱ መልስ ግን ይሄን ያህል ጊዜ ጠፍተሽ መተሽ መቀበል አይበቃም ወይ ብሎኝ አረፈ። እኔም የውስጤን በውስጤ ይደረግ አድርጌ ምንም ነገር ሳለ እሺ በቃ ብዬ ሱቅ መሄድ እፈልጋለሁ ብዬ ሱቅ ያርኩኝ። ለማስታወሻ የሚሆነው የሆነ ልብስ ገዝቼ አብሬው ማደርም አልፈለኩም። እናም በዛም በዚህም ብዬ እንደምንም ነገር ጭሬ ተጣላሁት። ጸባችንም በጣም ገነነና ብትር ደረሰ። ወንድሙ ገላግሉን እኔም አልፈልግም ፍታኝ አለበለዚያ ደግሞ ከነኒካ ሄዳለሁ አልኩት። ያም ዘመዴ ተጠራ። እህቶችም ሞራዳቸው ሞላ። ይፍታት አሉ ሁላቸውም። እህቶችም እንደዛ እየተንጫጩ በዚህም በዛም ፍታት እየተባለ እሱ ከሷ እንደበት መስማት እፈልጋለሁ አለ። እኔም አልፈልግም ካሁን በኋላ በቃኝ ፍታኝ አልኩት። ከዛ እሺ ብሎ ከተቀመጠበት ተነስቶ ፈትችሻለሁ ብሎ ቁዝም ስብር ብሎ ካጠገባችን ወጥቶ ሄደ። እኔም ፈልጌ ስለሆነ የተፈታሁት የዛ ጊዜ አላለቀስኩም። ሁሉንም ነገር ተውት አድርጌው ስራዬ ላይ ኩስተር ብዬ 2 አመት ቆየሁኝ። በ2 አመት ቤት ሰራው። ቤቴንም ከሰራው በኋላ ሁለተኛው ባሌ ደግሞ ወደ ህይወቴ የመጣው በፌስቡክ ነበር የተዋወቅኩት። ልጁ የሀገራችን ልጅ ቢሆንም 6 ወራት አውርተን ካልተጋባን ሲል እኔም ቁንጅናው ላይ እኔ ሞላ ስለነበረ ስለሌላው ነገር ሳልጠይቅ ሳላጣራ ላገባ ነው አልኩኝ።
ከዛም አባቴ ማግባቱን እሻግቢ ግን የማን ነው የት ሀገር ነው ብሎ ሲጠይቀኝ ማንነቱንና ቤተሰቡን ስነግረው ቅርብ ባይሆንም ዝምድና እኳለን በእኔ በኩል ችግር የለብኝም፣ ግን ደግሞ አያቱ ጨቅጫቃ ነው እንደ ወዲያ ስማያቆመኝ አለኝ አባቴ። እኔም በሰዓቱ ልጁን ማግባቴን እንጂ ስለ ቤተሰብ ምንም ግድ ስላልነበረኝ በሂደት ሁሉም ነገር ኖርማል ይሆናል፣ ግን አሁን ማግባት አለብህ ብዬ እምቢ አልኩ። የዚህን ጊዜ አባቴ ዝምድናው ደግሞ በተለይ በእናትሽ አባት በኩል ነው፣ የእናትሽ አባት ስትካለኝ እኔ ችግር የለብኝም አለ። አባቴም እንደፈራው ነገሩ ዝም ተብሎ ሳይታለፍ እህት ወንድሙን እየተባባሉ ነገሩ ረገብ አለ። እኔም የዚህን ጊዜ መደወሌን እርግፍ አድርጌ ትቼው 2 ወራት ቆየሁኝ። በዛ አጋጣሚ አባቴ ጋር ደወልኩ። ልጄ ምን ነው ጠፋሽ አለኝ። ምን ነው የምታስብልኝ ያስመሰልከው? የማይጠቅም ዝምድና ብለክ ነው ያንን ልጅ የወደድኩ እያፈቀርኩት አይሆንም ብለህ ያልከኝ አልኩት። አባቴንም እንደዛ ስለው እኔ እኮ ከፍቼብሽ አይደለም እምቢ ሲሉኝ ነው ምን ላደርግ አለኝ። የዛን ሰዓት ጉፋን ይዞኝ ድምጼ ጎርነን ብሎ ስለነበረ አባቴ ታመንኩ መሰለውና ልጅ የሰው ሀገር ላይ አንድ ነገር እንዲያትሆኝብኝ ወኪል ሆኖ የሚደርስ ሰው አገናኝኝና ወኪል ሰጠዋለሁኝ፣ አግቢ፣ ካንቺ የሚበልጥብኝ ምንም ነገር የለም አለኝ። እኔም ደስ ብሎኝ የሆነ አባቴን ዘመድ ሄጄ አናግሬ ኒካ እንዲያስርልኝ ለእህቶቼ ስነግራቸው እነሱ አታገቢም አርፈሽ ሰሪ ብለው እምቢኛሉ። እኔም የራሳችሁ ጉዳይ ብዬ ብቻዬን ሄጄ ኒካ ታሰረ። አባቴ ድጋሚ ደውዬ ያንን ወኪል ላደረገው ሰው ልጅን ሰጥቻለሁ ዳርልኝ ብሎ ያም ሰውዬ አብሮ ይሁኑ ጥሎሽ 6000 ሪያል ተቀብሎ ቀለበት ተገዝቶልኝ ተጋባን። ከተጋባንም በኋላ ለ20 ቀን አካባቢ አብረን ቆየን። ወደ ስራ ገባው። ያንን ቀን ስራው አለው እሱ ለ1 ወር ትንሽ እየተጨቃጨቀ ግን ሳይበዛ ወሬ ሞርቶ እረፍት ወጣው። እረፍት ስወጣ ስልኬ መፈተሽ ስራ ይዞት መሄድ ጀመረ። እንዲያውም ከስልኬ ላይ ያለ ሰዎችን ሁሉ መሳደብ ጀመረ። ዘመዱንም ጓደኞችንም እየተሳደበ ብዙ ነገር ያደረገ። ይሄም አልበቃው ብሎ ደግሞ ወደ ስራ ቦታ ሲሄድ መስመሬን ቀይሮ ነበር የላከኝ። እንደዛው ሆኖ ጭቅጭቁ ሁሉም ነገር ሰላም ይነሳ ነበር። ከዛም ከ2 ወር በኋላ ጓደኛዬ ታገባ ስለነበረ እጃዛ ወጣው። ከዛ ለሷም ደግሞ የሆነ ነገር መግዛት አለብኝ ሽቶ እንኳን ቢሆን አልኩኝ። እሱ ደግሞ ለጓደኛዬ ምንም ነገር እንዲያደርግ አይፈልግም ነበር። በዛም የተነሳ አንዳንድ ነገሮች ተነጋግረን በጣም ሲጨቃጨቅና ሲነዛነስ ሳልተኛ ነበር ያደርኩት። ከዛም ጭቅጭቅና ነተርኩ ጥነት ተሰለብኝ። አያያዙን ሳይው ማዘል ስለመሰለኝ አይበቃ ይበቃኛል ብዬ ወንድሙን ጠርቼ ያልፈልግም መፋታት እፈልጋለሁ አልኩት። እሱም የዚህን ጊዜ አይደገመኝም አንድ ድል ስጭኝ ከም በኋላ አልጨቃጨቅም ማለት። የዚህን ጊዜ ወንድሙም ተቆጥቶን አስታርቆን ወንድሙን አስተናግጄ ሸኘሁት። ከዛም ደግሞ ወደ ስራዬ ተመልሼ ተወሰነ ቆይቼ የኔም ፌስቡክ ከፍቶ የማቃቸውንም የማላቃቸውንም ማውራት ጀመረ። የሆነም ጊዜ ላይ ደግሞ የሀገራችንን ልጅ በፌስቡክ በሜሴጅ እያወራ ያም ልጅ ደግሞ ያላገባውና እንደ ድሮ መስሎት ላገባሽ እፈልጋለሁ እያለ በኔ ፌስቡክ እኔም መስሎ ባሌ ያወራዋል። ከዛ ያም ልጅ ደግሞ ከፌስቡክ አልፎ ስልኬን አፈላልጎ ማውራት ጀመረ። ሲያወራኝም ከወሬ ወሬ እንዴት ነህ ምናምን እየተባባልን ፎቶ ላከልኝ። ማሻአላ አላገባሁም ወይ ስለው አይ አላገባሁም አለኝ። ከዛ አንቺስ ምናምን ብሎ እኔም ከሌላ ነገር ሲጀምር አይ እኔ እኮ አግብቻለሁ ብዬ የባሌን ፎቶ ላኩለት። እሱም ፎቶውን አይቶ ዝም አላለኝም ነበር። ይሄ ነው እንዲያገባሽ ይሄኮ መጥፎ ልጅ ነው አይሆንሽም አለኝ። እኔም የዚህን ጊዜ ዝም አላልኩትም። እንዴት ስለ ባሌ እንደዛ አይነት ነገር ትናገረኛለህ? ምንም ቢሆን እኮ ባሌ ነው ሲለኝ ስለው እሱም አይ እንግዲህ እኔ ተናግሬያለሁኝ ይልቁንስ ቶሎ ለመውጣት ሞክሪ ያለኝ። እኔም ተነጋግረን ብሎክ ካደረኩት በኋላ ባለቤቴ ደውሎ አንቺ ባለጌ አለኝ። ከምንም ነገር ቀርሞ እንዴ ምንድነው ባለጌ የምትለኝ? ምን አደረኩ ብዬ ስለው ጭራሽ በኔ ላይ ትጀነጅኛለሽ አለኝ። ማለት ቁጥሬን ቀይሬ ስጀነጅንሽ የነበረውና በፌስቡክ የምታውቂው ያገርሽ ልጅ ነኝ ያልኩሽ እኔ ነኝ። እኔ እሱን በፌስቡክ እያወራሁት ነው፣ አንቺን ደግሞ በዚህ እየሰለልኩሽ ነበር አለኝ። ምንም አላደረኩም ስላንተ ተናገረኝ ብሎ ካደረኩት ሌላ ያለፈ ምን ነጋገረው ምንም ነገር የለም አልኩት።
ስራው የሚያናድድም የሚያቃጥልም ስለነበረ እኔ ኢጃዛ ምንም ሳልወጣ ለ5 ወር ቆየሁ። የዚህንም ጊዜ ነገሩ ጥንት ስለብኝ ወደ እህቶቼ ልመለስ ወስኜ አይ በቃ አልፈልግም እፍታይ ስለው በሞትም የፈለገ ታምር ይፈጠር አልፈታሽም ነው የሚለው። በቃ ህይወት አስጠላኝ። እህቴን ነገርኳት። በቃ እኔ ቶሎ አለችኝ። እሄዳለሁ ብዬ እያሰብኩ 2 ወር ስለሰራው ከዛም አጋጣሚ ከሀገር ደውለው አጎቱ መሞቱንና እንዳረዳው ነገሩኝ። የዛንም ጊዜ ምንም አማራጭ ስላልነበረኝ እሱን ለማርዳት ለእሱንም ወንድሙንም እሱንም ለመድረስ ድርስ ብዬ እመልሳለሁ ብዬ ስሄድ አትሄሽም ብሎ ከለከለኝ። የዛንም ጊዜ አማራጭም ስላልነበረኝ መጠቀሚያ መቆጣጠሪያም ምንም ነገር ሳይሰጠኝ እዛው 3 ቀን ቆየሁኝ። ከ3 ቀን በኋላ ተመልሼ ስራ ቆይቼ 1 ወር ከሆነ በኋላ በጣም አመመኝ። የዛንም ጊዜ ማርገዜን አወቅኩኝ። ማርገዜ ቢያስደነግጠኝም ግን ደግሞ አልሐምዱሊላህ እስኪ ከፈጣሪ የመጣ ነገር ከሆነ አይጎዳኝም ብዬ አሜን ብዬ ተቀበልኩት። ከዛም እርግዝና ልክ 3 ወር ሲሆነው የሱ ጭቅጭቅና ንትርክም እንደነበረ ቢሆንም ግን ደግሞ አንዳንዴ የሳውዲ ሹርጣዎች በረካ የሆኑና አንጠልጥለው ወስደው አገር ጣሉልኝ። የዚህንም ጊዜ እርፍ ብዬ ስራዬን ሰርቼ 9 ወር ሲሆነኝ ደውሎ ድሬዳዋ ነኝ እየመጣሁ ነው አለኝ። በጣም ደነገጥኩኝ። 9ኛ የገባ ነብሰ ጡር ነኝ። በምን ላነሳ ነው? ብር ቢኖረኝም ወልጄ ልጅን እስከምልክ ለራሴ የሚያስፈልገኝ እንጂ ባህርተኛ የማነሳበት አይደለም ብለው ምንም ነገር ሳይለኝ ጆሮ ይዞ ግታብኝ ወጣ። ከተወሰነም ጊዜ በኋላ እንደገና ደግሞ መልሶ ደውሎ የመነኝ አለኝ። ከዛ ምንም አማራጭ ስላልነበረኝ እንደፈረደብኝ የዛ ጊዜ እንደሆኑ በጣም የከፋ ስላልነበረ 6000 ሪያል ጨርሶ ገባ። እሱ ከገባው ከተወሰነ ቀን በኋላ እኔም ስራ ፈትቼ በ15 ቀኔ ሐኪም ቤት 3000 ሪያል ከፍዬ በሰላም ልጅን ወለድኩኝ። የዛንም ጊዜ እህቶቼም እኔንም በቻሉ ተረድተው እሱንም ደግሞ በክብር ነበር ያዩት። በእነዛ ሁሉ ጥረቶች ውስጥ ሳልፍ እሱ ለምንም ነገር ግድ አልነበረውም። ነገሮቹ ጥንት ሲልብኝና ከአቅም በላይ ሲሆንብኝ አይ በቃ ስራ ፈልገህ ትሰራለህ ገጠር ውጣ ስለው እንደ ገጠር ውጣ ባላለሁ ብሎ እያበደ ወደ ገጠር ወጣ። ከዛም ገጠር ወጥቶ የተወሰነ ከቆየ በኋላ እኔም ልጅዬ እየተሰቃየሁ የተወሰነ ጊዜ ላከልኝ ስለው የምበላውና የምጠጣው የልጅ ወተትና የዳይፐር የሚልካተል ትልቅ ነገር እየቆጠረ አንቺ ምን አለብሽ ተኝተሽ እየቀለብኩሽ እያለ ማማረር ጀመረ። የዛ ጊዜ የሚላካት 1000 ሪያል ነበረች። የዚህን ጊዜ እኔም ተቃጠልኩ፣ አበርኩኝ። በቃ ልጄን መላክ አለብኝ ብዬ ወንድሜም ከጓደኛዬም ተበዳድሬ ልጄን ወደ ሀገር ልኬ ስራ ገባሁ። ስራ ከገባሁም በኋላ የጭቅጭቅና ንትርኩ በጭራሽ አልለቀቀውም። እንደውም እየባሰበት ነበረ። እኔም አንዴ ልጄን ልኬ ስራ ከገባሁኝ አንተ ጋር የሚሆነውን ነገር አየዋለሁ ብዬ ዝም ብዬ ተቀምጬ ካሁን በኋላ ገንዘብ የሚባል አልሰጥም አላገለም። መለወቅ ከፈለክ መስራት ከፈለክ ቤት እንስራ አለበለዚያ የራስ ጉዳይ ስለው እሱም አይኑን ሳያሽ እሺ ብሎ ተስማማ። እኔም አባቴ ቦታ አፈላልጎ ገዝቶልን ቤት ጀመርን። ቤቱን ተጀምሮ የተወሰነ እንዴት ተሰራ ገና ጅምር እያለ ሰዎች ላይ እየደወለ መጨቃጨቅና መነዛነሱ ብዝት ሲልባቸው አይ በቃ ብንወድሽም ሰላማችንን እንፈልገዋለን ውጭልን ብለው ከቤታቸው አስወጡኝ። ወጥቼ እቤት መጣሁኝ። እቤት መተን ምንም መስማማትና ሰላም የለም። ጭቅጭቁ ሰላም ሲነሳኝ አይ በቃ አልፈልግም ይፍታይ ብዬ በዘመዶች ያዝኩት። የዛንም ጊዜ አይ በቃ አይለመደኝም አሁን የመጨረሻ ነው ብሎ ለምኖ እንደገና ደግሞ አሁንም መልሼ ታረኩትም በኋላ አሁን ሁለታችንም ጠንከረን ሰርተን ቤታችንን መጨረስ በጎንም ደግሞ ቃረታት መመላክ አለብን አልኩት። እሱም እሺ ብሎ ተስማማን። የተበደርነውን ተበደረን። ቤትም እያስተካከልን እቃም የተወሰነ ረትበን በሱ ዘመር ላይ ነበር የተራከው። እቃውም አብዛኛው የሴት ነገር ስለነበረ ያንን ነገር ቀድሞኝ ቤተሰቦቹ ጋር ደውሎ ቃልክ ያለው ተቀበሉ አላቸው። እኔ ቀድሜ ለአባቴ ሰነግረው ስለነበረ አባቴ እቃውን ተቀብሎት ነበረ። እሱም ቤተሰቦቹ ጋር ተቀበላቸው እንደ ሲላቸው የምንቃ ነው ምንም ነገር የለም ሲሉት ሄዱና ከአባቷ ላይ እቃዬን ተቀበሉ ብሎ ላካቸው። አባቴንም ሄደው የልጃችንን እቃ አምጣ ሲሉት ያለው የልብስ ነው ሌላ ግን የታሸገ ነገር አልፈታም የልጄ ነው ሲምትመጣ ይጠይቃት ብሎ
በሰፊው ተጣላን። እዛም ጸብ ላይ እያለን ነገሮች ከአቅም በላይ ሁነት ሲሉብኝ ቤቱን ለቅቄለት ወጣሁኝ። ከወጣሁኝ በኋላ እኔ በጣም ታመምኩኝ። ስራ ቦታ መሩቅ ስለሆነ የገባሁት ግራ ተገብቼ በተቀመጥኩበት ስመረመር እርጉዝ ነሽ ተባልኩ። ሐኪም ቤትም ሄጄ ተመርምሬ ነፍሰ ጡር ነሽ የተባልኩት ብቻዬን ሳልሆን አረቢቱ ድንገት ስታመምባት ሐኪም ቤት እንሄድ ብላ ስልኬንም ምንም ነገር ሳሊዝ ውልቅ ብዬ ነበር እሷ ጋር ያርኩት። እሷም እማላቀው ሐኪም ቤት ይዛይ ገብታ ቆይ እናቴን ስልክ አውርቼ ላውጣ ብላ ውጥት ብላ በዛው ሄዳ ብንብላ ቀረች። እኔም እዛ ሐኪም ቤት ብር የለኝ ስልክ የለኝ ዝሁር እስከ ሌሊቱ 6 ሰዓት ቆየሁ። ከዛበት ትልቅ ሐኪም ቤት ስለነበረ ሴክሬታሪዎች ምን ፈልገሽ ነው አሉ። እኔም ተጨንቄ የምለው ግራ ሲገባኝ እነሱ መርበትበቴን ተመልክተው ለእኛ ንገሪኝ ለሹርጣ ደውለን ከምናመለክት ሲሉኝ ነገርኳቸው። መዳሜ እርጉዝ እንዲሆንኩ ስታቅ እዚህ አንጥታ ጣለችኝ አልኳቸው። ከዛም ሰው ቢጥል የፈጠረ አይጥልምና አንድ ዶክተር አለቃቸው ከመሀላቸው ማነው እሷን የሆነውን ነገር የሚያግዛት የሚያደርግላት እኔ የሱን የምሸፍንለት አላቸው። ከዛም የሚያሰራ ቦታዬ በጣም ሩቅ ስለነበረ መመለስ የነበረብኝም ወደ መካ ስለነበረ ከዛ ከመሀላቸው አንደኛው እኔ ብሎ ኃላፊነት ወስዶ ከሕክምና በኋላ ወደ መካ ሊወስደኝ መኪና ላይ ወጣሁ። ከዛም ብዙ ጊዜ ተጓዝን በኋላ ሰውየው እራበኝ ምግብ እንግዛ አለኝ። እኔም አይ በጭራሽ የትም ቦታ ላይ አታቆመም መንገድ ላይ ሻራ ካልያዘ በስተቀር አይ ካልክ ግን ደፈረኝ ብዬ ጉር ነው ምሰራ አልኩት። ሰውየውም እንዴ ምን አይነት እብድ ነሽ መጅኑን ነሽ አለኝ። እኔም አዎ መጅኑን ነኝ ብዬ ሁለት ስልክ እጁ ላይ ስለነበረው አንደኛውን ስልክ ረምዝ ስፈታ ስጣይ ብዬ ስልኩን ተቀብዬ መኪናውንም እንዳይዘጋብኝ በእጄ ጠብቅ አድርጌ ይዤ ከዛም ከነበርኩበት ተጠይፍ አንስቼ መካ ደረስኩኝ። መካም አጎቴ ስለነበረ አጎቴ ተቀብሎ የሰውየውንም አመስግኖ ሸኝቶት ባልተብየው ጋር ተደወለለት። ከዛም አጎቴ ተደወለለት በኋላ ሁሉንም ነገር ጥሎ መጣ። አጎቴም ነብሰ ጡር ናት ልጅቱ የምትንከባከባትና አብራት የምትሆን ከሆነ ውሰዳት፣ አለበለዛ ግን የተለመደውን ነገር የምታረግ ከሆነ አትሄድም ሲለው እሱም ጉልበቴ ላይ ተንበርክኮ አይለመደኝም ብሎ በዛ በዚህ ብሎ ለምኖ እኔም አጎቴም እሺ ብለን አምኜው ተከትዬው እሱ ጋር ስንሄድ ገና መኪና ገብተን የተወሰነ እንዴት ተጓዝን እንዴት አድርገሽ ተወልጇለሽ አስወርጅ ዋለኝ። ድንግጥ ብዬ እኔም በፍጹም ልጄን አልገልም አላስወርድም የፈለገ ቢመጣ ካንተ ምንም አልፈልግም ለራሴ አላንስም ብለው እቤትም ገብተን ዝም አላለኝም። መጨቃጨቁን ቀጠለበት። ሚዛንም ጊዜ እንደዛ እየተጨቃጨቀ ቤትም ስለነበርኩ ስራም እንዲሄድ ስላልፈለገ ጸባችን እየገነነ ወደ በትሩም ደግሞ ሆዴን ፈልጎ ልጁን አግኝቶ የሚያስወርደው ይመስል መማታት መደባደብ ጀመረ። ነገሩ ጥንት ሲልብኝ በቃ ሄድና መድኃኒት አምጣ አስወርደዋለሁ አልኩት። በስንት ጉድ እሽታዬ በጣም ስላስደሰተው እየሮጠ ሄዶ ያንን መድኃኒት እንዴት ከየት እንዲያገኘው አላውቅም አንጠልጥሎ መጣ። እኔም እሺ መድኃኒቱን ወስዳለሁ ብዬ ስለው እፊቴ ቆሞ እያየሁሽ ውሰጂ ያለኝ። እኔም እሺ ብዬ መድኃኒቱን ወደፊት ጨምሬ አሁን ሄድና የሚያስፈልገኝ ሞደርስና መጸዳጃ ይዘና ብዬው አሁን መልሼ ላኩት። ልክ እንደሄደልኝ ልጄን እንዳይሞትብኝ የወሰድኩትን መድኃኒት እጄን በጉሮሬ እየላኩኝ መድኃኒቱ እንዳስመልሰኝና የተረፈውንም ደግሞ ቆሻሻ ውስጥ ጨመርኩት። ከዛም እርግዝናውን እንዳልወረደ ያቅብኛል ብዬ ፈርቼ ሐኪም ቤት ወሰደኝ አልኩት። እሱም እሺ ብሎ ሐኪም ቤት ወሰደኝ። ሐኪም ቤት ከገባው በኋላ ያ መድኃኒቱ ወደ አንድ ወሰድኩት እስከሚወጣ የተወሰነ ልቤን ቢያመኝም ልጄ ካልደረሰም ነበርና ዶክተሮች መድኃኒት ሰጥተው ልጄም ደህና እንደሆነ ነገሩኝ። የዚህን ጊዜ እንደሆነ እንዴት ልጁ አልወረደም ብሎ ቀወጥ አደረገው። አብሬው ቤት ተመልሼ እንደገና መድኃኒት መግዣ ብር ስላልነበረው የሆነ ሰው ጋር ወጥቶ ተገናኝቶ 3000 ሪያል ከከፈልከኝ እኔ ልጁን ያለውን ነገር አጠናቅቅልሃለሁ አለው። እኔም የዚህን ጊዜ ልጄን መግደልም ስለማልፈልግ ሁሉንም ነገር ጣል አድርጌው ወንድሜ ጋር ሄድኩኝ። ወንድሜም ጋር ከሄድኩ በኋላ ነገር ስነግረው አይዞሽ አብሽሪ እስከምትወልጅ ነው ብሎ ሲያበቃ የተወሰነ እንዴት ተቀመጥኩኝ። ይሄው ዋልተብየው ወንድሜ ጋር የሽማግሌ ማህት ሰብስቦ መጣ።
ሚስቴን ነፍሰ ጡር ናት እንዴት እንደዚህ ያደርገኛል ብሎ ወቀሳውን ቀጠለ። እኔም እያለፍኩበት የነበረውን ነገር አስረድቼ አልሄድም ብልም ወንድሜ ቢያንስ በቃ እስከምትወልጂ ሄጂ አለኝ። እኔም ልቤ ስብር ብሎ አማራጭ ስላልነበረኝ ተመልሼ መጣሁ። የዛኔም ስመጣ 1 ወር ቀድር ሰርቼ ስለነበረ እጅ ላይ 8 ነበረኝ። በእጅ ምንም ብር ስራ ማታየሽም ብሎ ቁጭ ብለን በላናት። አሁን እኔም አልሰራ እሱም አልሰራ ቁጭ ብለን መፋጠጥ፣ በዛ ላይ ነፍሰ ጡር ግራ ሲገባኝ የሆነ ስራ ድሮ የሰራሁባት ሴትዮ ጋር ደውዬ በ8 ወሰደችኝ። እዛም ቤት 1 ወር እንደሰራሁኝ እየደወለ መከራዬን አሳየኝ። ሰዎቹን እየደወለ ሹርጣ ይዤ እመጣለሁ እያለ መከራ ሲያበላኝ እኔም እሺ ብዬ ወጣሁኝ። እዛ ጊዜም ወጥቼ ያችን ያስኳትን 8 እዛችሁ ቁጭ ብለን ያችን በላን። በኋላ አእምሮ ጭንቀት ያዘኝ። ነፍሰ ጡር ነኝ፣ 5 የለኝ፣ እሱ አልሰራ እኔ አይሰራ የማደርገው ግራ ግብት ሲለኝ እኔም ከጓደኛ ከእህት ከዘመድ እንዲያልገናኝ እሱ ጋር ስለነበረ እሄዳለሁ ብዬ በሌላ ጀማ አሁንም ስራ ገባሁ። እዛም የገባሁበት ስራ የተወሰነ ሰርቼ ሐኪም ቤት እጄ ቼክ አድርጌ ዶክተሮቹ ወንድ ልጅ ነው ያረገሽው ብለው ደስ ብሎኝ ለሴትዮ ስነግራት በዛ ነገር የተደሰተችልኝ መብሩክ ያለችኝ ሴትዮ የነበረች አይዞሽ ብላኝ እኔም እርግዝናዬን እየገፋሁኝ እየሰራሁ ባለሁበት ደውሎ ወንድሜ በባህር እየመጣ ነው ብሩን አምጪ ያለኝ። እኔም ገና ወር ሰርቼ ሐኪም ቤት እጄ የሁለተኛ ወሬንም ገና መጀመሪያ ስለነበረ የምን ብር ነው ስለው እየሰራሽ አይደል ወይ ወር የሰራሽበትን አምጪ ያለኝ። ይህንን ስለው እብድ ሆኖ ሰዎቹ ላይ ደውለው ሹርጣ እየመጣው ነው ይዤ እየመጣው ነው ሚስቴን አስወጡ ቢፈለገ ቢሆን እዛች ስራ አታድሪም ሲል ብዙዎቹም ህገወጥ ሰው መሰረታችን እኛንም ያስጠይቀናል ብለው አይዞሽ በቃ ብለው ያለችኝን የዛችን የተወሰነ ቀን ደሞዝና 1000 ብር ሰውየው ሀዲያ ጨምሮ ሰጥተውኝ ከዛ ቤት ወጣሁ። ቤትም ከመተመለስኩኝ በኋላ ስቃይና በዛው ጸባችን ግን እነሲል እኔም ነገሩ ከአቅሜ በላይ ሲሆን የሙሲ ጠርሙስ አንስቼ አወረውራለሁ ብዬ ስሞክር ጠርሙሱን አስጥሎ ደበደበኝ። ከዛም አልፎ ያችን ሰውየው የሰጠኝን 1000 ብር ይዞ ብን ብሎ ከቤት ጠፋ። እኔም 3 ቀን ሙሉ ውሃ ብቻ እየጠጣሁኝ እባዶ ቤት ተቀመጥኩ። ከ3 ቀን በኋላም ተመልሶ መጥቶ ቁጭ አለ። ብሬንም አምጣ መውለጃ እየደረሰ ነው ምንም ብር የለኝም ስለው እና እኔ ምን አገባኝ ውለጅ ብዬሻለሁ ሆይ ብሎ መለሰልኝ። ነገሩ እንዲያ ነው እንዴ ብዬ አንዳንድ እያልን መልሰን ተጣላን። የዚህን ጊዜ አይ በቃ አሁን የመጨረሻ ነው እሄዳለሁ ብዬ ስነሳ ሄጂ እኔ መሽከለከልኩሽ ይለኛል። ከዛም መውለጃ የደረሰ እኔም ግራ ተጋብቼ የሚዝመለገው ጥፍትፍት አለብኝ። የዚህን ጊዜ ጓደኛዬ ላይ ደውዬ ብር አበድሪኝ አለበለዚያ ደግሞ ወርቅ ልሸጠው አልኳት። እሱን ሳገባ የጣለልኝ 6000 ሪያል ወርቅ ነበርና የገዛውበት። እሷም አይ ወርቅሽን እንዲያሸጪ ብላ 1500 ሪያል ላከችልኝ። ያንንም ብር እኔ በጣም አሞኝ እሱ ነበር እናታችሁ ወርዶ የተቀበለው የኪሱ አድርጎ ራሱ ዘርቶ እንዲያመጣው አስቤዛውንም ምኑንም የሚለው በዛ ብር እሱ ነበረ። ከዛም ምጤት መጣ። ምጤም ሲመጣ ፈጣሪ እንደሰው አልጨከነብኝምና ግርት ቀለል አድርጎልኝ በሰላም ወንድ ልጅን ተገላገልኩኝ። በኋላ ወደ ይለኛል መጥቶ ዙሮ ያየኛል ብዬ የጠበቅኩ ሰው ባይኖርም ግን ጓደኛ ያላስቻላትምና መታ አረሰችኝ። በጓደኛዬ እርዳታ እገዛ የተወሰነ ተቀምጬ 3 ወር ሆነኝ። እሱም ስራ ሰራለሁ ይላል ይሄዳል ዝም ብሎ ነበረ። እኔም በመጨረሻ ልጅን ይዤ ደህና ቤት አግኝቼ ገብቼ 2000 ሪያል ሰርቼ እቤት መጣሁኝ። ቤት ገና እግሬ ከመግባቱ ልጅን እንዲያቀፍኩኝ ብሩን አምጪ ብሎ አፋጠጠኝ። እኔም የምን ብር ነው ብለው የሰራሽውን አለኝ። እኔም አማራጭ ስለሌለኝ 1500ን ብቻ ሰጠሁት። እሱም ያንን ብር ይዞ ከቤት ወጥቶ 1500ን ብር የያዘውን ቦርሳውን የት እንደጣለው አይታወቅም ጠፍቶበት እብድ ሆነ። እኔ ግን እሰይ ደግ ጠፋ ብዬ ዝም አልኩኝ። እዚህ ጋር ግን ባለ ታሪኳ እንደምታፈኝ ብር ስጪ ብሎ እንጂን ያስከደደሻል አለ እንዴ በኋላ ሊመልስልሻል አሁን ቀጥል። በዛ መከራና ስቃይ ውስጥ ብዙ ነገር አሳልፌ አንድ ጓደኛ ሀገር ስትገባ ልጅን ሰጥቻት ልጅን ይዛልኝ ወደ ሀገር ገባች። ከዛም የተወሰነ እንደተቀመጠን ኮሮና ገባ። ኮሮና ከገባም በኋላ ኩበት ስራ ቦታዬ ኮሮና እስከሚያልፍ ድረስ ኢጃዛም ምንም የለ ተብዬ ስብስብ ብዬ እዛው ጠንክር ብዬ ሰርቼ 19000 ሪያል ይዤ ወጣሁ። ቤቱም እንዴት ተጀመረ ቁጭ ብሎ
እኔኑ እየጠበቀ ስለነበረ አንተም የሰራውን አንጣ እኔም የሰራሁትን አድርገን አገር ልከን ቤቱ ይለቅ አልኩት። እሱም እሺ ብሎ የተወሰነ ሰርቶ ነበርና እኔም ያንን 19,000 ሪያል በእጁ ሰጥቼው በቤተሰብ ልኮ ቤቱ ሊጨረስ ሲል እንደገና ጭቅጭቁን አነሳ። ያንን ብር ከእጁ ማውጣት አልፈለገም። ከስንት ጉድ በኋላ ሴትዮዋ ላይ ደውሎ አንቺ እኮ ጅል ነሽ፣ ሀብላ ነሽ፣ ባልሽ እኮ ሚስቴን ይወዳታል አላት። ሴትዮቱ ታምነኝ ተወደኝ ስለነበረ እሷም ሰደበችው፣ ሰውየውም ሰደበው። ቢሆንም ግን የተነገረው ቀላልና ተራ ነገር ስላልነበረ ስራ የፈረሰ ቤት መጣሁኝ። ቤት መጥቼ እንደምንም ጸባይን አሳምሬ ያንን ብር እንደምንም እንዲላክ ካደረኩ በኋላ አሁን ከነኒካ ይሄዳለሁ፣ አለበለዚያ ግን ትፈታኛለህ ብዬው ትልቅ ተብ ተነሳ። ያም ጭቅጭቃችን ሄዶ እፍች ላይ ያደረሰን። እሱም በንዴት ውስጥ ስለነበረ ፈትቼሻለሁ አለኝ። እኔም እሰይ የምፈልገው እሱን ነው ብዬ ሁሉንም ጣጥዬ ስራ ገባሁ። ስራ ገብቼ በሌላ ስልክ ደውሎ ረጃቱ አለኝ። እኔም ተናድጄ ስልኩን ጆሮ ላይ ዘግቼ የሚሆነውን ነገር በትዕግስት እየጠበቅኩ የተቀመጥኩ እንደው አይን እያደረኩኝ ስራዬን ቀጥ ሰጥ ብዬ መስራት ጀመርኩኝ። እየሰራሁኝም የሆነ ጊዜ በሰው ስልክ ደውሎ ታይሻለሁ አለኝ። እኔም እሰይ ግልግል ብዬ ዝም ብዬ ስራዬን መስራት ቀጠልኩኝ። የነገር በዛ ላይ በቃም እንደገና ደግሞ በተለያየ ስልክ እየደወለ ይሰርበኛል። ከሱም አልፎ በዙሪያ ያሉትን ስድቧት እኔ እስር ቤት ሆኜ እሷ ሌላ ወንድ ጋር እየተጃጃለች እያለ ስሜን ማዝራት ጀመረ። እኔም ስራው ላይ ስለሌለሁበት ቢያወራም ከመሬት ተነስቶ ስለነበረ ምንም ነገር ሳይመስለኝ ስራዬን እየሰራሁ አንድ ቀን የሆነ ስልክ ተደወለልኝ። የደወለው ልጅዮ እኔ እንደ ሌሎች ልሰርብሽ አይደለም በስርዓት ላወራሽ ፈልጌ ነው አለኝ። እኔም እሺ ምንድነው ስለው ይሄም ልጅ ባልሽ ተይዞ እስር ቤት ሆኖ እንዴት ሌላ ወንድ ጋር ተወጫለሽ አለኝ። እኔም ሌላ ወንድ ጋር የምወጣበት ምንም ምክንያትም የለኝም አላደርገውም፣ አባቴም እንደዛ አላሳደገኝ ብለው ሊያምነኝ ፈቃደኛ አይደለም። አይ ልጁ ከመሬት ተነስቶ የሚያወራ አይደለም የሆነ ጥሩ ስለሚጫወት እነሱ ጋር አምነውት ነበረ። ብታምኑ መኑ ባታምኑ የራሳችሁ ጉዳይ ብዬ እሱ ላይ ዘግቼ ስልኬን ስራዬን መስራት ቀጠልኩኝ። የተወሰነ ጊዜ ደውሎ አባቴ ከኢትዮጵያ ሲደውሉ ባልሽ እስር ቤት ብዙ ከመበዘበዝ በባህር እኮ መሳፈር እችል ነበረ፣ ግን ደግሞ ብር የሚከፍልልኝ አጣዋለ። ባክሽ ልጄ ይሄ ሰውዬ ካናትሽ ላይ የሚወርድ አይደለም ለልጆች ስትይ አለኝ። እኔም ምንም ነገር አልከፍልም ብዬ እምቢ ብዬ ተቀመጥኩኝ። ስራዬንም እየሰራሁኝ የተወሰነ አሳለፍኩኝ። እሱም ሀገር ገብቶ ቤተሰቦችንና ወንድሞችን እዛ ሄዶ መበጥበጥ ጀመረ። በላዩ ላይ እንዲደርባብኝ ከዳኝ እንዳርካኝ እንድሰርታኝ ይላቸዋል። ቤተሰቦቼ እኔ እንደማላደርገውና ሰቦታ እንደማልገኝ ስለሚያውቁ ያምኑኛል። እኔም ያለውን ይበል ብዬ እርግፍ አድርጌ ትቼው ወይ ደግሞ ቤቱን ተልቀቀልኝና ልፍታ ሲያቸው ቤተሰቦቼ እንደዛ የለፋችበትን ቤት አትተውልህም ብለው እምቢ አሉት። እኔም ስራዬን እየሰራሁኝ እዛ የነበረው ነገር እንደነበረ ተቀምጦ የተወሰነ ዓመታት ሰርቼ እንደገና በቤተሰብ የራሴን ቤት ሰራሁኝ። አሁን ላይ በተለያየ ስልክ እየደወለ ይሰርበኛል፣ መጥፎ ነገር ይናገረኛል። እኔም በመጣው ስልክ ሁሉ እየተቀበልኩ ብሎክ እያደረኩኝ እመልሰዋለሁ። ይህን ሁሉ ነገር ተጠቅሞ አማራጭ ሲያጣ አሁን ላይ ሁሉንም ነገር እርሹ እመቤት አድርጌ አኖርሻለሁ እያለ ቃል በቃል ይጽፍልኛል። እኔ እሱ ጋር ህይወትን መቀጠል መኖርም ምንም አልፈልግም። እንደ ቀላል ለተወሰነ ጊዜ ብዬ የወጣሁበትም ስደትም እንደ ቀላል 12 ዓመታቶችን አስበላ ከርሜ ላይ። እናም ይሄ ትዳር የተፈተንኩበት የተሰቃየሁበት ቢሆንም በዚህ በኩልም ደግሞ 2 ልጆችን አፍርቼበታለሁኝ። አሁን ላይ ሌላው እንዲመቅረብም ሆነ ማውራት አልችልም። እሱ ጋር ያለኝ ነገር ሳይዘጋ እንዴት አድርጌ እያልኩኝ እሳቀቃለሁ። እሱ ደግሞ ልጆችንም ዞሮ የማያይና ግድ የለሽ አባት ሆኗል። ቢሆንም ምን ማለት አይደለም ብዬ ይሁን ብዬ ተቀብየዋለሁ። ህይወቴን እየኖርኩ ነው፣ ኑሮዬንም እየኖርኩ ነው። በእርግጥ ነገ ስገባ በፍርድ ቤትም ሆነ በሸሪዓ ይዞ የሰራሁትን ሊካፈለኝ እንደሚችል አምናለሁ። ግን ልጅ ያሳደግኩበት እሱ ጋር የተሰቃየሁባቸውም ነገሮች ስላሉ በዛ ነገር ደግሞ በተወሰነም ቢሆን እድናለሁ ብዬ አምናለሁ። እና ታሪኬ ይሄንን ይመስላል። የኔ አይድረስባችሁ ከዚህ ጉድ ይጠብቃችሁ ትለናለች እህታችን። እኔ ግን አናደሽኛል። የምር ይቅርታ ማለት እጅሽን ጠምዞ ገንዘብ ስጭ ያለሽ የለም። የሰው ልጅ ካልፈለገ ደግሞ አልፈለገም ነው።
በሆነ መንገድ ሀገር ሄደሽ ቢሆን መፋታትና እንደገና መሰደድ ትችያለሽ። እየሰራችሁ ደግሞ ገንዘብ ስጡ የሚል ሸሪዓ የለምና ታሪኩ ይሄን ይመስል ነበር። ለቻናላችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ እና ደግሞ ዛሬ ለመጀመሪያ ጊዜ በቪዲዮ የመጣሁበት ቪዲዮ ደግሞ የሚያስቅ ነው፣ ግን በቃ ምንም ማድረግ አልችልም። እንደውም ቦርሳ የሰራሁትን ዳንቴል እየተረተርኩ ነበረ። ሌላ ዳንቴል እየሰራሁት የነበረው በአዲስ ደግሞ ደስ በሚል ታሪክ መልሼ እመጣለሁኝ። እስከዚያው ደህና ሁኑ ባይ